የቤተ ክርስቲያን እይታ ማቴዎስ 28 ከ18 እስከ 1 የቤተ ክርስቲያን እይታ መሆን ያለበት በወንጌሉ ማየት የወንጌሉን እይታ መያዝ አለበት። የወንጌሉ እይታ ሊኖራት ይገባል። እይታ ኢየሱስ በዚህ ቦታ ላይ ማቴዎስ ምዕራፍ 28 ከቁጥር 18 እስከ 20 ባለ ክፍል ውስጥ ኢየሱስ ወደ ዓለም ሁሉ ሄዱ፣ ከዛስ አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አደረጓቸው። እዚህ ውስጥ አንድ ነገር ፒክ የምናደርጋት ወደ ዓለም ሁሉ የምትለውን እይታ ነው መያዝ አለብን። ወደ ዓለም ሁሉ ያ ማለት ወደ ዓለም ሁሉ ስል 237ቱን ኔሽን ወደ 237ቱን ኔሽን ነው ማለት ወደ ዓለም ሁሉ እያለን ያለ በዓለም ላይ 237 ሀገሮች አሉ። በዓለም ላይ 237 ሀገሮች አሉ። ሀገሮች ኢየሱስ እየላከን ያለው ወደ 237 ሀገሮች ነው። እንደገና ደግሞ 5000 ጎሳዎች አሉ። ከ5000 በላይ የሆኑ ጎሳዎች አሉ። ስለዚህ ኢየሱስ እየላከን ያለው ወደ 5000 ጎሳዎች ነው ማለት ነው። ይህንን በጸሎታችንም ሆነ በእይታችን ሁል ጊዜ ማንሳት መቻል አለብን ማለት ነው። ከኛ አንደበት መለየት የለበትም። ምክንያቱም ኪዳን አድርገን ነው መያዝ ያለብን። እቺ ቤተክርስቲያን ያላት እይታ ይሄ 237ቱን ሀገሮች ነው የሚታየው። በጸሎቷ ውስጥ ሁል ጊዜ የሚካተቱ 237ቱም ሀገሮች ናቸው። 5000 የሚሆኑ ጎሳዎች ሁል ጊዜ በጸሎቷ ውስጥ ይካተታሉ። ሁል ጊዜ ትኩረታችን 237ቱም ኔሽን፣ አይናችን ወደ ውጭ ነው። ሁል ጊዜ በጸሎታችንም ሆነ በሁሉም ነገራችን ይህንን ጉዳይ እናተኩራለን። ለምን? ኢየሱስ ምን አለ? ወደ ዓለም ሁሉ ሄዱ፣ አሕዛብን ሁሉ በአብ በወልድ መንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ምን ያደርጉ? ደቀ መዛሙርቴ አድርጓቸው። ይሄ ትክክለኛ የሆነ የቤተክርስቲያን እይታ ነው። ቤተክርስቲያን ቁስ ተኮር መሆን የለባትም። ቤተክርስቲያን ሎካል መሆን የለባትም። አንድ ሰፈርተኛ መሆን የለባትም። ሰፈር ላይ ብቻ የሚታይ መሆን የለባትም። ጅማ ላይ ያለች ቤተክርስቲያን ጅማን ብቻ ማየት የለባትም። ጅማንና አካባቢዋን ብቻ የሚታይ ከሆነ እይታዋ ትክክለኛ አይደለም፣ ወይም ደግሞ ኪዳናዊ የሆነውን እይታ ልታየው አልቻለችም፣ አልበቃችም ማለት ነው። ስለዚህ ቤተክርስቲያን እይታዋ ሁል ጊዜ 237ቱም ኔሽን ነው መሆን ያለበት። ቤተክርስቲያን እይታዋ በአንድ ጎሳ ላይ መሆን የለበትም። አንዳንድ ቤተክርስቲያኖች በዘረኝነት ውስጥ ለምሳሌ አንድ ጎሳ ብቻ የሞላበት ቤተክርስቲያን ትክክለኛ የሆነች ቤተክርስቲያን አይደለችም። ቤተክርስቲያን ውስጥ ብዙ ጎሳዎች መታቀፍ አለባቸው። ቤተክርስቲያን እይታዋ 237ቱም ኔሽን መሆን አለበት። 5000 ጎሳዎችን አነጣጥራ ማየት አለባት። መጸለይ አለባት። ሁል ጊዜ መትጋት አለባት ለዚህ እይታ። እኛ ቤተክርስቲያን የምታየው እንደዛ ነው። ኪዳን ስለሆነ አብርሃም ብቻውን በሆነ ጊዜ እንኳን እይታው 237ቱም ኔሽን ነው። አብርሃም በምድር ብቻውን በነበረ ጊዜ እንኳን በዘሬ አሕዛብ ሁሉ ምን ይሆናል? ይባረካል። እይታው ይሄ ነበረ። በመጽሐፍ ቅዱሳችን ውስጥ የነበሩ የምናያቸው የእምነት አርበኞች በሙሉ የወንጌሉ እይታ ያላቸው ሰዎች ናቸው። ደግሞ እግዚአብሔር የሚጠቀማቸው ሰዎች
የወንጌሉ እይታ ያላቸው ሰዎች ናቸው። ከወንጌሉ እይታ ቤተክርስቲያን ስትወጣ ቁስ ላይ ምን አለኝ ማለት ስትጀምር፣ ገንዘብ መቁጠር ስትጀምር፣ የሰውን ብዛት መቁጠር ስትጀምር፣ ቤተክርስቲያን ሁሉ ጊዜ ምልጃዋ 237ቱም ነሽን ነው መሆን ያለበት። ለቅሷና እንባዋ ሁሉ ጊዜ 5000 ጎሳዎች መሆን አለበት። እንደዛ ሲሆን እግዚአብሔር ይሰራል። ለዚህ ነው ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ኢየሱስ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። የመጀመሪያው ቤተክርስቲያን የያዘችው እይታ ይሄ ነው። ኢየሩሳሌም ላይ ብቻ አልተመለከተችም። ኢየሩሳሌም ጀምራ ይሄንን ፓተርን ያዘች ማለት ነው። የመጀመሪያው ቤተክርስቲያን የያዘችው ፓተርን ይሄ ነው። እግዚአብሔርም የሰጣት ጋይድ ፖስት ፓተርኑ ይሄ ነው ማለት ነው። ለቤተክርስቲያን ቤተክርስቲያን ኢየሩሳሌም ላይ ብቻ ተማሙቋ እዛው ብቻ የምትቀር አይደለችም። ቤተክርስቲያን ኢየሩሳሌም ላይ ብትጀምርም እንኳን ብትወለድም ቤተክርስቲያን ግን ድንበሯ ምንድነው? እስከ ሮም እስከ ምድር ዳርቻ ነው ማለት ነው። ያ ስለዚህ የቤተክርስቲያን እይታ ሐዋርያት ሥራ ምዕራፍ 1 ቁጥር 8 መሆን አለበት ማለት ነው። ያ ትክክለኛ የሆነ እይታዋ ነው። ቤተክርስቲያን 300% እይታ ሊኖራት ይገባል። 100% ምንድነው? 100%ቱ ምንድነው? አንደኛ 100%፣ 2 100%፣ 3 100%። ይሄንን ቤተክርስቲያን ይሄንን እይታ ሊኖራት ይገባል። 100% ቤተክርስቲያን ይሄ እይታ እንዲኖራት ጌታ ይፈልጋል። ቤተክርስቲያን እንግዲህ ከግለሰብ ጀምሮ ቤተክርስቲያን እንጂ ቤተክርስቲያን ማለት ህንጻው አይደለም። ቤተክርስቲያን ማለት የአማኞች ስብስብ፣ ህያው የሆነች ዳግም የተወለዱ የህያዋን የክርስቶስ አካል ስብስብ ነው ማለት። ዳግም የተወለዱ ከሁለትና ከሶስት በላይ የሆኑ አንድ ላይ የመጡ ቤተክርስቲያን ናቸው። እንደገና ደግሞ ዳግም የተወለደውም ግለሰቡም ቤተክርስቲያን ነው፣ የእግዚአብሔር ማደሪያ። ከዛ ነው የሚጀምረው። ስለዚህ ቤተክርስቲያን የመጀመሪያው 100% ሲባል ከትናንት ሙሉ በሙሉ ነፃ የወጣች አንደኛ ከትናንት ሙሉ በሙሉ ነፃ የወጣች መሆን አለባት ቤተክርስቲያን። ከትናንት ሙሉ በሙሉ ነፃ የወጣች መሆን አለባት። ምን ማለት ነው? ከትናንት ሙሉ በሙሉ ነፃ መውጣት ማለት ከአዳም ከወረሰችበት ማንነት ሙሉ በሙሉ ነፃ የወጣ ምልከታ፣ ደህንነቷን ሙሉ በሙሉ የተረዳች መሆን አለባት። ምን ማለት ነው? ትናንት ከአዳም የወረስነው ማንነት ጄኔሲስ ቻፕተር 3 ዘፍጥረት ምዕራፍ 3 ላይ ከነበረው ችግር ሙሉ በሙሉ ነፃ መውጣቷን ያወቀችና የምትደሰት ቤተክርስቲያን መሆን አለባት። ያ ነው ከትናንት ሙሉ በሙሉ ነፃ መውጣት። የኛ ትናንት አለ። እኛ አሁን ዳግም ተወልደናል። የኛ ትናንት እዚህ ጋር ነው የሚታይ። ዘፍጥረት ምዕራፍ 3 ላይ ነው የሚታይ የኛ ትናንት። ስለ ትናንት ስናነሳ ይሄ ነው 100% ነፃ መውጣቷ። ምን ማለት ነው? 100% መጽደቋን መደሰት መቻል አለባት ማለት ነው። አሁን ቤተክርስቲያን ውስጥ ብዙ መጽደቃቸውን የማያውቁ ስለ ነገ ብዥታ የሚፈጥርባቸው ግራ የሚጋቡ ብዙ ናቸው። ደህንነታቸውን የማይደሰቱ 100% መዳናቸውን ያላወቁ፣ ያላጣጠሙ፣ ያልተደሰቱ ኢየሱስን ክርስቶስ ነው ብሎ ያመነ ከእግዚአብሔር ምን ሆኗል? ተወልዷል። ከእግዚአብሔር ተወልዷል። ምን ማለት ነው? ከእግዚአብሔር ተወልዷል ማለት መቼም የእግዚአብሔር ልጅ ሆኖ ኃጢአተኛ ነኝ ማለት በጣም ስንፍና ነው።
መጽሐፍ ቅዱስ የእግዚአብሔር ልጅ ነህ፣ የዘላለም ሕይወት አለ፣ ጸድቀሃል ስለ 100% ስንጸድቅ እግዚአብሔር ከትናንት ከዛሬም ከነገው ሙሉ በሙሉ አጽድቆናል ማለት ነው። ነገም ከየትኛውም ሕይወታችን ማለት ትናንትናችን በክርስቶስ ኢየሱስ 100% ምን ሆኗል? ሙሉ በሙሉ ተፈጽሟል። ዛሬያችንም ሙሉ በሙሉ ተፈጽሟል። ነገያችንም ሙሉ በሙሉ ተፈጽሟል። ስለዚህ አንዳንድ ሰው ይሄ ግራ የገባቸው ሰዎች ናቸው። ኧረ አንድ አማኝ ከዳነ በኋላ ሊጠፋ ይችላል ብሎ የሚያስተምሩ ሰዎች ይሄንን እርግጠኛ ያልሆኑ ሰዎች ናቸው። ሲጀምርም የዘላለም ሕይወት ምን እንደሆነ አልገባቸው። መጽደቅ የሚባለው ነገር ከሰው ስራ ጋር አያይዘው ነው እያዩት ያለ እንጂ የሚያጸድቅ እግዚአብሔር መሆኑን አላወቁ። ያጸደቀህ እግዚአብሔር ከሆነ የእግዚአብሔር ስራ ፍጹም ነው። የእግዚአብሔር ስራ ሲሆን ፍጹም ነው። የሰው ስራ ከሆነ ግን ምንድነው? ፍጹም ሊሆን አይችልም። በራሳቸው ስራ እንደዳኑ የሚያስቡ ሰዎች ስለ ዛሬያቸውም እርግጠኛ አይደሉም፣ ስለ ነጋቸውም እርግጠኛ አይደሉም። ምን ማለት ነው? ዛሬ እየተደሰቱ አይደሉም በህይወታቸው። እርግጠኛውን ብራዘር፣ እግዚአብሔር ታድጎሃል፣ እግዚአብሔር አድኖሃል። እውነት የእግዚአብሔር ልጅ ነህ ካልክ ዋስትና አለ። ዋስትና ለነገም ዋስትና አለ። ልደክም ትችላለህ፣ ምንም ልትሆን ትችላለህ። የያዘ እጅ ግን አይለቅህ። ሃሌሉያ። ስለዚህ ቤተክርስቲያን 100% ኢንጆይ ማድረግ ከትናንት ሙሉ በሙሉ ነፃ የወጣች መሆን አለባት። 100% እሱ ነው። ከትናንት ችግር ሙሉ በሙሉ ምን የሆነች መሆን አለባት? ነፃ የወጣች መሆን አለባት። ካልሆነ 237ቱን ኔሽን አያለው ይታደጋለው ውሸት ነው ማለት ነው። ሲጀምር ፌክ ነው፣ ደህንነቱ ፌክ ነው። ቤተክርስቲያን ውስጥ ድኛለው ፌክ ነው የሚሆነው። 100% የጸደቀ ሰው የጸደቀውን ሰው እግዚአብሔር ይሰማዋል። 100% የጸደቀ የዳነ ሰው ደህንነትን ለሌላ መስጠት ይችላል። ደህንነትን መስበክ ይችላል። ምክንያቱም ራሱ እርግጠኛ ነው፣ አርፏል፣ ተደስቷል። ለሌላው ደስታውን ሼር ያደርጋል። እሱ ራሱ ካላረፈ፣ ራሱ ጥርጣሬ ውስጥ ካለ ለሌላው እንዴት ሼር ማድረግ ይችላል? በፍጹም አይሆን። ይቻላል? መንጋ ይቻላል? ኖ ሞር አይቻልም። 100% ከትናንት ሙሉ በሙሉ የዳነች መሆን አለባት። ስለዚህ ከስሪ 100% የመጀመሪያው 100% ከትናንት ሙሉ በሙሉ ምን መሆን ነው? መዳን ነው ማለት ነው። ያ ይሄ ነው። እንደዛ ሲሆን ኃይልን የለበሰች ትሆናለች ቤተክርስቲያን። ኃይልን የተላበሰች ትሆናለች። ዋ ሃሌሉያ። 100% የምትደሰት ትሆናለች። የምትደሰት ይሄ ትልቅ ምስጢር ነው። ይሄ መደሰት ከምን መጣ ሲባል ከትናንት 100% መዳንን፣ ደህንነት መዳኑን ከማወቅ የሚመጣ ነው። 100% ደስታ ከትናንት ሙሉ በሙሉ መዳን የእግዚአብሔር ልጅ መሆኑ መጽደቁን ከማወቅ የሚመጣ ነው። ኃይልን የምትላበስ ቤተክርስቲያን ከትናንት መዳኗን እርግጠኛ የሆነች ቤተክርስቲያን ናት። እቺ ቤተክርስቲያን ናት 237ቱ ኔሽን 5000 ቱራቢን ማዳን የምትችለው እቺ ቤተክርስቲያን ብቻ ነው እንጂ ኮንፊውዥን ውስጥ ያለ ሰው ወንጌልን ለሌላ መሸር ማድረግ አይችልም። ቢሄድም እንኳን ሃይማኖትን ይሰብካል እንጂ ወንጌልን አይሰብክም። ወንጌል ሁሉ ጊዜ ሃይማኖቱን ለጊዜ ከሰው ወደ እግዚአብሔር ወይም ደግሞ ሰው እግዚአብሔርን ለማግኘት የሚያደርገው ጥረት ሲሆን፣ ወንጌል ደግሞ እግዚአብሔር ራሱ ሰውን ፍለጋ መጣበት፣ እግዚአብሔር ራሱ ሰርቶ የጨረሰው ስራ ነው። ተፈጸመ ተብሎ አልቆ በእኛ እጅ የተሰጠ ነው ማለት ነው። ዛት ይዘት የመጀመሪያው 100% ይሄ በጣም ወሳኝ ነው። ያ ሁለተኛው 100% ምንድን ነው? በፊልዳችን ላይ የእግዚአብሔር ስራ 100% ማለት የእግዚአብሔር ስራ በፊልዳችን ያ ምን ማለት ነው? እግዚአብሔር የጨለማውን መንግስት ሙሉ በሙሉ ምን ያደርጋል? ይደመስሳል። በጨለማው መንግስት ላይ መንግስት ላይ የእግዚአብሔር መንግስት በሙላት ይገለጣል። ለዚህ ነው ሐዋርያው ጳውሎስ በጳፋ አልፎ ወደ ቆጵሮስ በወረደ ጊዜ አንድ
ኤልማስ የሚባል ጠንቋይ ያገኘ ማለት ያ ጠንቋይ ወንጌሉን ለመገዳደር በታገለ ጊዜ ወንጌሉን ብሎክ ለማድረግ በታገለ ጊዜ ሐዋርያው ጳውሎስ በታላቅ ኃይል ተቃወመ። ያ መንፈስ ምን ሆነ? ተመታ። ጨለማው ሙሉ በሙሉ ምን ሆነ? ተገፈፈ። ያ ኤልማስ ጠንቋይ ኤልማስ ላይ ሐዋርያት ሥራ 13 ላይ ማለት ነው። ሐዋርያት ሥራ 13 ላይ እንደገና ደግሞ ሐዋርያት ሥራ 16 ላይ ያቺ የሟርተኝነት መንፈስ ያደረው የሟርተኝነት መንፈስ ያደረባት ሴት የእግዚአብሔር ኃይል ተገለጠ። ስለዚህ በፊልዳችን ላይ የእግዚአብሔር ስራ በሙላት ምን ማለት ነው? 100% በመንፈስ ቅዱስ ስራ መተማመን ማለት ነው። እዚህ ጋር የመንፈስ ቅዱስ ምሪት ነው። የመንፈስ ቅዱስ ምሪት እንለዋለን። ይሄ እዚህ ጋር ደግሞ የመንፈስ ቅዱስ ስራ ነው። የመንፈስ ቅዱስ ስራ ቤተክርስቲያን 100% ማንነቷን ስታቅ ስልጣኗን ስታቅ በመንፈስ ቅዱስ መመራት ትችላለች። እቺ በመንፈስ ቅዱስ የምትመራ ቤተክርስቲያን ናት። እቺ ቤተክርስቲያን በመንፈስ ቅዱስ ትላካለች፣ ወደ ፊልድ ትላካለች። ስትላክ ደግሞ ፊልድ ላይ የመንፈስ ቅዱስ ስራ 100% ምን ይሆናል? ይገለጣል ማለት ነው። 100% ይገለጣል። ስለዚህ ፊልዳችን ላይ የሚሰራው ራሱ እግዚአብሔር ነው፣ እኛ አይደለም። የመጀመሪያው ስራ ወደ ፊልዳችን ስንሄድ ደቀ መዝሙርትን ከማግኘት የሚቀድመው ነገር የአየሩን ገዢ መንግስት ማድረግ ነው፣ ማሰር ነው። ጨለማውን ማስወገድ ነው። አየሩን መፈወስ ነው ቀዳሚው ስራ። ካልሆነ ከጨለማ ውጭ ምን ማድረግ አይቻልም፣ ሰውን መናጠቅ አይቻልም። ለዚህ ነው ኢየሱስ ምንድነው አስቀድሞ ኃይለኛውን ሳያስሩ የኃይለኛውን ቤት ምን ማድረግ አይቻልም፣ መበዝበዝ አይቻልም። ስለዚህ እቺ ቤተክርስቲያን 100% ኢንጆይ ማድረግ አለባት። በምን? በመንፈስ ቅዱስ ስራ የምትደሰት መሆን አለባት ማለት ነው። በጣም ወሳኝ ነው። ያ ማለት የሰው ስራ አለ፣ የመንፈስ ቅዱስ ስራ። ሰው በራሱ ሊመራ ሲሞክር፣ በራሱ ወይ በራሱ ዘዴ በራሱ ሜቶድ ሊሄድ ሲሞክር ኢቫንጀሊዝም ተክፕለስ አረግ ማለት ነው። 100% መንፈስ ቅዱስ ላይ መደገፍና በመንፈስ ቅዱስ መመራት ወሳኝ ነው ማለት ነው። ለዚህ ነው ኢየሱስ ምንድነው ያለው? ያለ እኔ ምንም ልታደርጉ አትችሉ። ስለዚህ ለቅርንጫፉ ብቸኛው ተስፋ በግንዱ ላይ መጣበቅ ምን ያደርጋል? ቅርንጫፍ እንዴ ይመጣል፣ በራሱ ጊዜ የሚመጣው አይደል? እቺ ቤተክርስቲያን ይሄንን ምስጢር መያዝ መቻል አለበት ማለት ነው። ሰው መጣ በፍጹም ሌሎች በተደነጋገሩበት መንገድ እየተደነጋገርን አንሄድም። በፍጹም አንሄድም። ካልሆነ አይ ኖ መግባት አያስፈልግም ማለት አያስፈልግም። ኦኬ ነገርየው ወንጌል ነው ወይ? ለዚህ ነው ኢየሱስ ምንድነው ያለው? በዚህ ዓለት ላይ ቤተክርስቲያንን ይሰራል። ቤተክርስቲያንን የመጀመሪያው ነገር ቤተክርስቲያንን ነው ያለው። ቤተክርስቲያንን ዩሲ ቤተክርስቲያናችሁን አላለም። ቤተክርስቲያንን ባለቤቱ ማን ነው? ክርስቶስ ነው። ከዛስ ይሰራለው ትሰራላችሁ አለ። ይሰራለው ምን ማለት ነው? ምስጢር እኮ ቀላል አይደለም እኮ አባቴ፣ ይሄ እኮ ቀላል አይደለም። ይሰራለው ነው ምን ማለት ነው? ቤተክርስቲያን ይሰራለው ግንዱ ላይ መጣበቅ ነው የቅርንጫፉ ስራ። ስለዚህ ስራው ሚናው ከግንዱ ነው እንጂ ፍሬው የፍሬ መገኘት ምስጢሩ ግንዱ ነው እንጂ ቅርንጫፉ አይደለም። ግንዱ የግንዱ ማንነት ነው በፍሬው የሚገለጠው። ስለዚህ ቤተክርስቲያን 100% በመንፈስ ቅዱስ ምሪት ላይ የተደገፈች መሆን አለባት። 100% በመንፈስ ቅዱስ ስራ ላይ ወደ መስክ ስትሄድ ደግሞ መንፈስ ቅዱስ እየሰራ መሆኑን ማወቅ ማመን
በሰው መምጣትና አለመምጣት ላይ አይደለም። ኖ ኖ ኖ ኖ፣ አይሆንም እንደዛ። በሰው ሁኔታ ላይ ቆመና በእኛ ድካምና ጥንካሬ ላይ ኖ ኖ፣ አይደለም አይደለም። የቤተክርስቲያን ጥንካሬዋ ወንጌሉ ላይ ብቻ መቆም። ቤተክርስቲያን ጠንካራ ናት ማለት የቁጥር ጉዳይ አይደለም። እንደገና ደግሞ የሆነ የጥረት የትጋትም ጉዳይ አይደለም። ትጋት ጥሩ ነው። ትጋትን መቃወም ሳይሆን ትጋት ወሳኝ ነው። ግን ፓተርኑን ከለቀቅ ከወንጌሉ ውጪ የሆነ ዝም ብሎ ሩጫ ኩች ምንም ጥቅም የለም። ወንጌሉን ይዞ እየተደሰተ 1 2 ማለት የጀመረ ሰው በወንጌሉ ኃይል በወንጌሉ ፍጥነት ብዙ ይሄዳል። ወንጌሉ ብቻ ሲሆን ብዙ ይሆናል። ያ በጣም በጣም ድንቅ ነው። ይሄ 100% ደግሞ ነገያችን ነገን ሴፍ የሚታደግ የምትታደግ ነች ማለት 100% ደቀ መዝሙር የሚታፈራ ደቀ መዝሙር የሚታስነሳ ነው። ነገን ሴፍ ማድረግ የምትችል ናት ቤተክርስቲያን። 100% ይሄ ነው 100%። ለምሳሌ እዛው በጳፍ አልፎ ወደ ቆጵሮስ በመጡ ጊዜ ማንን ታደጉ? ሰርጊዮስ ጳውሎስ የተባለውን ደቀ መዝሙር አገኙ ማለት ነው። ስለዚህ ቤተክርስቲያን ሌላው 100% እንጆ የሚታደርገው ደቀ መዛሙርት በፊልዱ ላይ ምን ሆኗል? 100% ተዘጋጅተዋል ማለት ነው። የት ጳውሎስ ወደ ፊልጵስዩስ ከተማ ሲሄድ ማንን አገኘ? ሊዲያ እዚህ ጋር ሐዋርያት ሥራ 13 ላይ ሰርጊዮ ጳውሎስ የተባለውን ቁጥር 8 ላይ አገኘ። ቁጥር 8 ላይ እዚህ ጋር ደግሞ ሐዋርያት ሥራ 16 ላይ ማንን አገኛል? ሊዲያ 16 ከ18 ሊዲያን አገኛል ማለት ነው። ስለዚህ ቤተክርስቲያን 300% ኢንጆይ የሚታደርግ ናት። ይሄ እዚህም ላይ ስራው የእግዚአብሔር ነው። በመንፈስ ቅዱስ ምርት መደገፍ ነው። በመንፈስ ቅዱስ ስራ መደገፍ ነው። በመንፈስ ቅዱስ ፍሬ መደገፍ ነው። የመንፈስ ቅዱስ ፍሬ። ስለዚህ 300% በማን ላይ መደገፍ ነው? በመንፈስ ቅዱስ ስራ በራሱ በእግዚአብሔር ላይ መደገፍ ነው እንጂ ቤተክርስቲያን ኃይሏን እያጣች ያለችው ይህንን ምስጢር በመዘንጋቷ ነው። ስለዚህ ቤተክርስቲያን ትራንሰንድ ታይም ኤንድ ስፔስ ትራንሰንድ ታይም ኤንድ ስፔስን ምስጢር ኢንጆይ ማድረግ አለ። ትራንሰንደንትሊ ኢንጆይ ማድረግ አለባት። ከቁጥር መዝለል አለባት። በሰው ቁጥር ላይ የምትቆም መሆን የለባትም። ኃይሏን ደግሞ ትራንሰንደንትሊ ማመን መቻል አለባት። እዚሁ ሎኬሽን እዚህ አካባቢ አሁን እዚህ እኛ ለምሳሌ ዩኒቨርሲቲ ፊት ለፊት ተማሪዎች መውጫ አካባቢ ላይ እዚህ አካባቢ ብቻ አይደል ነው። እርግጥ ነው ፊልድ አድርገን ትኩረት የምናደርገው ዩኒቨርሲቲ ላይ ነው። ነገር ግን ትራንሰንደንትሊ ነው እይታችን። 237 ኔሽን ኢንጆይ የምናደርገው 237 ኔሽን ነው። እኛ በእጃችን ያለው የደም ኪዳን ነው። ይሄ ምንም እንኳን አንድ መሰውያ በቀራንዮ ላይ ጎልጎታ ላይ ቢቀርም ያ መሰውያ ትራንሰንደንትሊ የዓለምን ሁሉ የኃጢአት ዕዳ በአንድ ጊዜ መክፈል የቻለ መሰውያ። ስለዚህ ዛሬም ኢንጆይ የምናደርገው ያንኑ ደም ነው እንጂ ሌላ ደም አይደለም። ከክርስቶስ ደም በጎልጎታ ላይ ከፈሰሰው ደም ሌላ ደም የጥጆችና የፍየሎችን ደም ይዘን እንዲህ ያለን አይደለም። ኖ ሞር በአንዱ ደም ነው እየበረታን ያለን። ያ አንዱ ደም በአንድ ጊዜ
ለ237 ኔሽን የፈሰሰ ደም ነው እንጂ የሆነ ሎኬሽን ብቻ አይደለም። ስለዚህ እንጆይ የምናደርገው ያንን ደም ነው። አምልኮ ማለት በዚያ ደም ልክ እግዚአብሔርን ማምለክ ነው ማለት ነው። እኛን ወደ እግዚአብሔር ያቀረበን ደም ያ ነው። ስለዚህ የኛ መለኪያ የኛ እያንዳንዱ የአምልኳችን ኢንፍሉዌንስ ደም ውስጥ ነው ያለው ማለት ነው፣ ኪዳን ውስጥ ነው። ከዚህ ፓተርን የወጣን መሆን ቤተክርስቲያን እንደዛ መሆን አለባት ማለት ነው። ስለዚህ ትራንሰንደንትሊ ኢንጆይ የምታረግ ከሰው ቁጥር ወጥታ በኪዳኑ ኃይል ምድርን ሴቭ የምታረግ መሆን አለባት። ሁለትም ሶስትም በወንጌሉ የሚደሰቱ የደሙ ኪዳን ምስጢር የገባቸው ሰዎች ምድርን ይታደጋሉ። ጅማን ይታደጋሉ። ጅማን የሚታደገው የሰው ማንነት አይደለም፣ የደሙ ኪዳን ነው። የወንጌሉ ኃይል ብቻ ነው። የቃሉ ኃይል ብቻ ነው። የቃሉ ሕያውነት ነው። የእግዚአብሔር ስራ ነው። በዚህ ሰዓት እግዚአብሔር እየሰራ ነው። ትራንሰንደንትሊ እግዚአብሔር በስራ ላይ አለቀ። በቃ ተፈጸመ። ይሄ ነው እውነት። ከዚህ ከወጣ እይታ ተበላሸ ማለት ያ ሰዋዊ እይታ እንይዛለን ማለት ሞቅ ሲል ጭብጨባ ሲበዛ እንዲህ ሲሆን እግዚአብሔር የሰራ ይመስላል። ሰው ሲበዛ እግዚአብሔር የሰራ ይመስላል። ሰው ሳይኖር ሲቀር ደግሞ እግዚአብሔር ያልሰራ ኖ በፍጹም። እንደዛ ከሆነ አልፌ ማዳን አትችልም። እንደዛ ከሆነ ሞቅ ባለ ቁጥር ሞቅ ቀዝቀዝ የሆነ ሰው አጀብታ ምናምን በጎደለ ሰዓት ላይ ደግሞ ቀዝቀዝ እሱ አምልኮ አይደል። ሲጀምርም የዳነ ሰው እንደዛ አይደል። ዓለምን የሚታደጉ ሰዎች በየዘመናት መካከል በጣም ጥቂቶች ናቸው። ደሙን በሚገባ ኢንጆይ ያደረጉ ናቸው። የደሙን ኃይል ለዚህ ነው ዳዊት ጎልያድን ሲያይ ኢንጆይ ያደረገው። ለዛ በጎልያድ የእስራኤል ስቴት ከእንደገና ተቀሰቀሰ። ቅድም ታች ዘቅጣ የነበረች እስራኤል አንዱ ዳዊት ብቅ ብሎ የእግዚአብሔርን ችሎታና የእግዚአብሔርን ኃይል ሲያሳይ ተነሳሳ። ቅድም ይህ ነበሩ። ዳዊት መጣና ወንጌሉን ሲያውጅባቸው እነሱም ሪቫይቭድ ሆኑ። እዚህ ጋር ያለው የኪዳን ሕዝብም ተነቃቃ። የኪዳኑ ኃይል ከእንደገና አነቃቸው። እንደገና ደግሞ ፍልስጤማውያን ላይ የእግዚአብሔርን ክንድ ገለጠ የወንጌሉ ጉልበት። እስራኤላውያን በርትተው ፍልስጤማውያንን መቱ። በማን ምክንያት? የዳዊት መገለጥ። ዳዊት በትክክለኛ ኪዳን ላይ ስለቆመ የኪዳኑን ሕዝብ አነቃቃ። እንደገና ደግሞ ጨለማውን ሙሉ በሙሉ ተግዳሮትን ከእስራኤል ላይ ማስወገድ ቻለ። ምን ላይ ስለቆመ? ደሙ ላይ ብቻ፣ በደሙ ኪዳን ላይ ብቻ ስለቆመ፣ በደሙ ኪዳን ላይ ብቻ አለቀ። ጥቂት ዲሳይፕሎች ኢየሱስ ያ ሁሉ አጀብታ የሆነ ሰዓት ላይ ቻው ግን ደቀ መዛሙርቶቹ እንኳን ሄደዋል። ግን በጌታ የተያዙ ስለሆኑ ተመለሱ። ጌታ ስለያዛቸው ነው እንጂ የተመለሱት። እነሱማ እኮ ሄደዋል። ግን መንፈስ ቅዱስ ከወረደ በኋላ እነዚህ መተዋያዎቹ ትኩረት የተደረገባቸው የእግዚአብሔር አጀንዳ ያለባቸው ዓለምን ቀየሩ። ስለዚህ ዓለምን የመቀየራው ምስጢር የመጀመሪያው ነገር እይታን ማስተካከል፣ እይታን ኪዳናዊ ማድረግ ነው። ኢንጆይመንቱ ኪዳናዊ መሆን አለ። ካልሆነ ከዚህ እዚህ መሄድ አይቻልም። አንደኛ 100% የራሳችንን ደህንነት ስቴታችንን በጣም ኢንጆይ ማድረግ አለብን። ስቴታችንን ከጨለማው መንግስት ሙሉ በሙሉ ምን ማለት ነው? ከኃጢአት ኃይል፣ ከየትኛውም ከርስ፣ ከአየሩ ገዢ ያለቃ መንግስት ሙሉ በሙሉ መዳናችንን ኢንጆይ ማድረግ መቻል አለብን። መዳኑን ያላወቀ ሌላውን መታደግ ስለማይችል መዳኑን ያረጋገጠ ወደ ፊልዱ ይሄዳል። መንፈስ ቅዱስ ከሱ ጋር ይሰራል። መዳኑን የተረዳና ያወቀ የዳንበትን ቴስት ያደረገበትን ያየውን ነገር ምን ያደርጋል? ሌላው ይሰጣል። ሌላውን ደቀ መዝሙር ያደርጋል። ስለዚህ ትራንሰንደንትሊ ነው የምናመልከው እንጆይ የምናደርገው።
አሁን እኛ ዓለምን እየታደገ ነው። ምንም አያስፈልግም። ሰው ካልመጣው አይምጣ። እሺ አይምጣ። ምንም ምንም በዚህ ጉዳይ ላይ ልባችን ሊሞቅ አይገባም። ምንም ዘጋገታችሁ ሄድ ምናምን ከዛ ሰው በኋላ ላይ ኧረ የቤት ኪራይ ኧረ ምናምን እዛ አይደለም። ትክክል አይደለም። የወንጌሉ ባለቤት እኮ ብርቱ እውነተኛ ወንጌል ከሆነ ወንጌል ራሱ ሁሉን ያደርጋል። ስለዚህ አሁን ዛሬ እንደዚህ ጥቂቶች ሆነን ኢንጆይ እንዳደረግን ነገ ሲበዛም ያው ነው የሚሆነው። እኛ መጥቶ የሆነ ነገር ሊናገር ሲፈልግ አይ ይቅርታ ወንድማችን በደንብ አርፈህ ተቀመጥ ማለት እንችላለን። ዛሬ እኛ እንዲህ ቆም ስንል ማለት ነው ስንረጋጋ። ካልሆነ ነገ መጥቶ ነበራቸው ነገ መጣው በኋላ ነው አሁን ማናገር ይጀምራል ማለት ነው። ግን ረባክ መለመን ትጀምራለህ ማለት ነው። ለምን ኪዳኑ ብቻ አይደለም፣ ወንጌሉ ብቻ አይደለም። ስለዚህ የሚሰራው ኢየሱስ ብቻ ነው። ቤተክርስቲያንን ይሰራለሁ ነው ያለው እንጂ ትሰራለህ ወደ ዓለም ሁሉ ሄዱ ሲሉ እንኳን እኔ ከእናንተ ጋር ነኝ፣ እኔ ነኝ የሚሰራው በስሜ ነው ያለው። ስሙ ሲነሳ የሚሰራው ማን ነው? ክርስቶስ። ስሙን ያውጃሉ፣ ወንጌሉን ያውጃሉ። የሚሰራው ግን ማን ነው? ክርስቶስ። በእኛ መስገዳ የሚሰራው ክርስቶስ። ስለዚህ 100% ኢንጆይ ማድረግ ነው ማለት በየማለዳው ምትን ኢንጆይ እናደርጋለን። ቶማስ ገዲዮን እንዳትቀር በቃ እንመጣለን፣ በደንብ አድርገን ኢንጆይ እናደርጋለን። የእግዚአብሔርን ስራ እናያለን፣ ምስክሮች እንሆናለን። ትሰራላችሁ ኖ ምስክሮች እንሆናለን። የእግዚአብሔርን ስራ ምስክሮች እንሆናለን። አለቀ። ምንም ነገር ለአንድ ቀን ለጌታ ኖሮ በቃ አለቀ ማለት ያታለልን እያጭበረበረን አንኖርም። ያ እንደዛ ነው። ስለዚህ 100% በኪዳኑ ኢንጆይ እናደርጋለን። በደንብ ደግሞ እርግጠኛ ነን እግዚአብሔር ዛሬ በእኛ ትራንሰንደንት ሊሰርቷል። ነገም ደግሞ ትራንሰንደንት የሚያመጣቸው ብዙ ሰዎች ይኖራል። ዘን ሌላው መልስ የቤተክርስቲያን መልስ አንደኛ ትራንሰንደንት ታይም እንደ ስፔስ ነው ኢንጆይ የሚታደርገው ሴቭ የሚታደርገው። ሌላው ደግሞ አንፕሬዚደንትድ and never repeated answer I think እንደዛ answers ትናንት ተደርጎ ማይታወቅ እንደገና ደግሞ የማይደገም መልስ የምትቀበል ናት ቤተክርስቲያን። ምን ማለት ነው? ለምሳሌ ዛ ገዲዮን አለ፣ እኔ አለው፣ አንተ አለ፣ በቃ ያለው ሰው አለ። ይሄ ያለው ሰው ትናንት በዳዊት የተሰራውን ስራ አይደለም የሚደግመው። በዳዊት የሚሰራው በዳዊት ጎልያድ ወድቋል። ዛሬ ደግሞ በእኛ ፍርድ ላይ ሌላ ጎልያድ ነው ያለው። ስለዚህ እኛ የምንቀበለው መልስ ሌላ ነው። ትናንት የመጣው ትውልድ የተቀበለው መልስ ሌላ ነው። ለእኛ እግዚአብሔር ሰጠን ፊልድ ሌላ ነው። ሌላው አንዳንድ ሰው ሌላ ነገር ይመስላል። ኖ አይደለም። የእይታ ጉዳይ ነው። እግዚአብሔር አምላክ ለእያንዳንዱ አማኝ በቤተክርስቲያን ውስጥ ላለው አማኝ አይኑን ከፍቶ ማየት ከቻለ በእርሱ የሚሰራው ስራ እግዚአብሔር አለቀ፣ ተፈጸመ። በቃ ይሄ ነው እውነቱ። አንፕሬዚደንትድ ነቨር ሪፒትድ። ኢያሱ ሰማይን አስቆመ አይደል? ፀሐይ በገባው ላይ ትቁም ብሎ ፕላኔትን አስቆመ። ኤልያስ ደግሞ ሰማይን ምን አደረገ? ዘጋ፣ ዝናብ እንዳይዘንብ። 3 ዓመት ተኩል ድርቅ ጠራ፣ ዝናብን ደግሞ አስወገደ። ከዛስ እንደገና ደግሞ ኢንቫይሮንመንቱን ቼንጅ አደረገ፣ ጸልዮ ዝናብን አስመጣ። አሜዚንግ! ይሄ በኤልያስ ነው የሆነው። በሳም የሚሆነው ሌላ ታምራት፣ ሌላ ክብር፣ ሌላ ድል አለ። በኤልያስ ደረጃ አይደለም፣ ከኤልያስ በላይ ሊሆን ይችላል። ከማንም በላይ በማንም አይነጻጸርም። እግዚአብሔር አምላክ ያዘጋጀው ያ ስራ በማንም የሚለካ አይደለም፣ በማንም የሚሰራ አይደለም። የትናንት ብርቱ መጥቶ ዛሬን የሚያደርገው ሊያደርግ አይችልም። ለዚህ ነው መጽሐፍ ቅዱሳችን ውስጥ ከሞተ አንበሳ ሕያው ውሻ ይበልጣል የሚለው። ለዛ ነው
ማንም ማንም ትናንትና የነበረ መጥቶ ዛሬ በእኔ የሚሰራውን እግዚአብሔር በእኔ ነው የሚሰራው። በኢያሱ የሚሰራውን በኢያሱ ሰርቷል። ዛሬ የሚቆም ነገር አለ። ይህንን የሚያደርገው ኪዳን ነው እንጂ ምን ማለት መጽሐፍ ቅዱስ ውስጥ ያሉ የእምነት አርበኞች የተደሰቱት ኪዳን ነው። የሰራው ያ ኪዳን ነው። የሚሰራው ክርስቶስ ብቻ ነው። ለዚህ ነው ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው። እምነታችንም ወንጌላችንም ይሄ ሌላ ወንጌል የለም። ምን ማለት ነው? ኢየሱስ እርሱ ብቻ ነው እውነተኛ ንጉሥ፣ የእባቡን ራስ የሚቀጠቅጥ የዘፍጥረት ምዕራፍ 3:15 ቃል ፈጻሚው የዛ ተስፋ አከናዋኝ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ለዚህ ነው ዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። አለቀ። ሌላ ማንም አይደለም። ዲያብሎስን ስራ ሊያፈርስ የሚችለው ሰይጣን የሚፈራው፣ ሰይጣን የሚሰግድለት፣ ሰይጣን የሚንቀጠቀጥለት፣ የአየሩ ገዢ መንገድ ስር መሰረቱ ሁሉ የምናጋለት ሌላ ማንም የለም ከኢየሱስ ብቻ በቀር። ማንም ከኃጢአት ኃይል በራሱ መንገድ ማምለጥ አይችልም። እውነተኛው ካህን በሰራው ስራ ብቻ በክርስቶስ ደም ብቻ ከኃጢአት ነፃ መውጣት ይችላል። ከትናንትናው ከዛሬው ከነገው ኃጢአት ከትናንት ከኦሪጂናል ሲል